ስፔናዊው የመሃል ሜዳ አቀጣጣይ ማርቲን ዙቢሜንዲ ወደ አርሰናል ሂር ዊ ጎ ተብሏል። እንግዲህ ጋይስ ትንሽ ዘግይቼባችኋለሁ፣ ነገር ግን ቡድናችን የክረምቱ የመጀመሪያ ፈራሚውን ማርቲን ዙቢሜንዲ እንደሚሆን ፋብሪዚዮ ሮማኖ ጠቁሟል። 60 ሚሊዮን ዩሮ አውጥቷል አርሰናል ይህንን ተጫዋች ለማስፈረም። እንግዲህ ማርቲን ዙቢሜንዲ አምና ሊቨርፑሎች ከአንዴም ሁለቴ ሶስቴ አራቴ ደጅ ጠንተው አልፈርምም ብሏቸው አምና መረጃዎች ምን ብለው ጠቁመው ነበረ ጋይስ? ማርቲን ዙቢሜንዲ ሊቨርፑልን ሪጀክት ያደረገው ቀጣይ ዓመት ለአርሰናል ለመጫወት ነው ብለው ሪፖርት አድርገው ነበር። ነገር ግን ብዙ ሶሻል ሚዲያ ላይ በጣም መሳለቂያ ሆኖ ነበር። ነገር ግን ከኋላ እንግዲህ ይህ ነገር እውነት እንደሆነና ማርቲን ዙቢሜንዲ 1 ዓመት ሪያል ሶሴዳድ ቆይቶ አርሰናልን ለመቀላቀል እንደወሰነና በግል ከቡድኑ ጋር እንደተስማማ 100% ተረጋግጧል።